እንዴት ነሽ አሊ? አለሁልህ። አንተ እንዴት ነህ? ትምህርትስ? ትምህርት ጥሩ ነው። ጋሽ ተምትም እንዴት ናቸው? እህትሽስ? ደህና ናቸው ይመስገን። እረፍት ተመችቶሻል? አይ እረፍት ተይ። እረፍትስ እዛ እናንተ ጋር ከተሜ ነው እንጂ እዚህ ከትምህርቱ አረፍኩ ስትል የቤቱ ስራ መቼ ያሳርፋል? የገጠር ስራ አልቅባክ። አይዞሽ፣ ያው ጊዜው ቢያልፍም እንደምንም ብዬ ትምህርት ቤቱ ነፃ የትምህርት እድል እንዲሰጥሽና በዚህ ዓመት እንድትጀምር እየጠየቅኳቸው ነው። እንግዲህ ፈጣሪ ያውቃል። እመብርሃን ትርዳ። ቶሎ ካልመጣው ዋጋም የለኝ እዚህ ለአንዱ ተድሬ መቅረቴ። አታስቢ፣ የቻልኩትን ሁሉ አደርጋለሁ። በቃ ስራ አላስፈታ፣ እኔም ወደ ቤት ልመለስ። አይኒ ወይ ደግሞ ናፍቀሽኛል። እኔም በእሺ፣ ቻው በቃ። እሺ ለመሆኑ ከተራራው ላይ ስልክ ይዘሽ ከማን ጋር ነው የምታወጊው? ከማን ጋር አወጋለሁ? ከተሙ ጋር ነው። በማከላችሁ ምን ቢኖር ነው ስልክ ይዞ ተራራው ላይ የሚያንጦለጥልሽ? ምን ይኖራል? ከተማ ሄጄ መማር እንደምፈልግ ታውቂ የለ? ለዛ ቢረዳኝ ብዬ ነው። እስካሁን የተስተማርሽ አይበቃም? በዛ ላይ ሴት ነሽ። የቄ ወንድ እንዳለ አይን አንቺ ላይ ነው። አርፈሽ አታገቢ? እህቴማ በዚህ እድሜዋ ያውም እዚህ ገጠር አግብታ አትቀርም። በዚያ ላይ ጎበዝ ተማሪ ናት። ከዛስ ተምራ ዞራ ማግባት አይቀርም? ከወንድ ስር መግባቱ ምን አለፋት? ባገባም የተስተማረውን ሴትን ረግጦ ሰን በፍቅር የሚያኖረው ነው። እንዲህ ያለው ከተሜ መሽ እንዳንቺ ያለውን ገጠር ያገባል? እሱን ሲደርስ ጊዜው ብናይ አይሻልም? ልናይ ኋላ እኔምለው እነኛን ሰዎች አሸብር ባይኖር ኖሮ ምን እንደማረጋቸው ይለይ ነበረ። ምን አንተ ብቻ፣ እኔ ራሱ አንክቻ ነበር የምጥላቸው። ከሬት አባታቸው እንዴው ምን ታረጋቸው ይሆን? እሱን እናይ ነበረ። ስጋውን ካጥንቱ ለይቼ ለውሻ እንደምሰጠው አትጠራጠር። የታባቱ ዘላለማቸው እንደዚህ እንደተጫወቱበትን አይቀርም እንዴ? ከሱ ጋር ተነሱ። ለምን ተነስ እኮ ነው። ኖር እሷን ከኔ በምን ተሽላ ነው የቄ ወንዱን ላሷን የሚያየው? ያ ደብተራ አጎቷማ የሆነ ነገር ሳያረግላት አይቀርም። በጤናማ አይደለም። እስቲ አሁን እናያለን እስቲ እንዴት እንደምበልጠኝ። የአይንዬ ጉዳይ እንዴት ሆነ? እስካሁን ምንም መልስ አልሰጡኝ። የትምህርት ቤቱን ሰቃይ ተማሪ ጥያቄማ ችላ አይሉ። በዛ ላይ ሌላ ሰቃይ ተማሪ ልታመጣላችሁ አይደል? ለትምህርት ቤቱም እኮ አሪፍ ነው። በየአመቱ እኮ ስኮላር ስለሚሰጡ እድሉ ላይ ነው ሊሰጧት እኮ ይችላሉ። ግን ምናልባት ትምህርት ስለተጀመረ በሚቀጥለው አመት ካላሉ ወንድሜ፣ ዋናው ፖዚቲቭ ቲንከር መሆን፣ አሉታዊ ነገሮችን አስወግዶ እንደሚሆን ብቻ ማሰብ። አሁን ፍቅርን ተመልከታት። ቀን ከሌሊት ፎቶዬን እያየች
ይሄ ቆንጆ የኔ ነው፣ ይሄ ሸበላ የኔ ነው ስትል የሷው አቀረበም። እሺ በስነ ጸሎት እንዳገኘኝ እኮ ተው ይመሰክራል። በሉ አታስቀኑ። ይልቅ ጨዋታ እንቀጥል። አጎቴ ዛሬ እኮ ለተሙ ደውዬለት ነበር። እንዴት ናቸው? ደህና ናቸው? ደህና ነው፣ ሰላም ብሏቸዋል። አይንዬ ግን ከተሳካ ጥለሽኝ ልትሄጂ እንደዚህ ቸኩለሻል? አርጎላት ነው ትሄድ። እዚህ ለሴት ልጅ ህይወት በጣም ከባድ ነው። የአባቷ ምኞት ሁል ጊዜ ይኸው ነበረ፣ የተሻለ ቦታ ሄዳችሁ መልካም ህይወት እንድትኖሩ። አጎቴ ቆይ የተሻለ ህይወት ያለው ከተማ ብቻ ነው? እዚህ ህይወትን የተሻለ ማድረግ አይቻልም እንዴ? ምኑ ተገናኝቶ ልጄ? እዚህ እኮ ሰው ከተፈጥሮ ጋር ተቆራኝቶ ንጹህ አየር እየተነፈሰ የሚኖርበት ነው። ለዓይን ያማረውን እያየ ለስጋው ደግሞ ተፈጥሯዊ የሆነውን ነገር እየተመገበ የሚረካበት ነው። መልካም ባህልና ያልተበረዘ ማንነት የሚታይበት ነው። ነገር ግን መሰልጠን መሰይጠን እየመሰለን መልካሙንና ክፉን ባህል መለየት አቅቶን የልማድ ባህል እስረኛ ሆነን ቀረን። ባህላችን ደግሞ ሴቶች ላይ ሲሆን ይበረታል። ለዛ ነው እንጅማ ልጄ ከተማ ገብታ የተሻለ ህይወት ትምራ ማለቴ ከአይኔ እንድትርቅ በፍጹም አልፈልግም ነበር። ደግሞ እኮ እዛ ሂጄ ህልሜንም ማሳክቼ እናንተንም ወስዳችኋል። ይሁን ያርግልሽ ልጄ፣ ያርግልሽ። እግዚአብሔር በመንገድሽ ሁሉ ይከተልሽ። ወንድም አለም ቆዩን በሞቴ ከተማ ከዚህ በምን ተሽሎ ነው? ማን ነው ይሻላል ያለሽ? አንተን ያናገረ የለም። ደሞ እኮ እንዴት እንደምትሆን ማናት? የማይናገረውን አርፋችሁ አትበሉ። ስልክ ይዞ መንጦልጦል ሙያ መስሏታል። ማናት? እቻይን እየነቻ ስልክ ይዞ ከተራራው ላይ ተጎልቶ ማውራት ሆነ የለ ስራው። ከማን ጋር ነው የምታወራው? ከዛ ከተሙ ጋር ነው። ደሞ እኮ ከከተማ ይወስደኛል ነው የምትለው። እንደው እቺ ጣልፎ ሄደ የሚያስገዛልኝ ወንድ ይጥፋ። በወጉ ብትጠይቅ በጃትን ብላንጆ ወንድም ጋሼ እንየለፈለፍሽ ቤት በኩል ታስበየዋለሽ። አንተን ያናገረ የለም ወሸልሸል። ምን አልሽ አንቺ? እንዳለቆጋ ምን አሉክ? ለኮሚቴ አቅርበናል አሉኝ። ከሰዓት ስለምንሰበሰብ አይተነው እንወስናለን ብለውኛል። እንዴት ነው አቀባበላቸው? አወራራቸው የሚሳካ ይመስላል? አንቺ ደግሞ ሁሌ ተሙ ዳይሬክተሩ ቢሮ ሲገባ እንዴት እንደሚቀበሉት እያወቅሽ፣ አንተ ደግሞ ሁሌ ሰው ሀሳብ ማጣጣል ትወዳለህ። ምን አለ እሱ ራሱ ቢነግረን። እኔ መጽሐፍ ማንበብ እንጂ የሰው ፊት ወደ ማንበብ አልተሸጋገርኩም።
አይንዬን ሁሉም ሰው ነው የሚወዳት። ባገኙት አጋጣሚ እንደሚወዳት ለማሳየት ሁሉም ይሞክራል። አንተ ግን እንደምትወዳት አታውቅም አይደል? ብቻ እንዳትቀደም። ና እኔን ነው አንተ ሌላ እዚህ ጋር ማናል? አቤት ከየት ነው? እቃ ላደርስ ሂጄ ነው እዚህ ሰው ጋር። ታዲያ ውሃ ተሸካሚ ማን አደረገ? አይ እግረ መንገዴ ላግዛት ብዬ ነው። ታዲያ ትሆን ያህያ ናት፣ እሷን አታግዝም? አይንዬ እጇ ዝሎ ሳይ ጊዜ ነው። አሁን ያንተን እጅ ሳደቅል ማን እንደሚያግዘ ጉድ እኮ ነው እናንተ የዋ። ምን ነው? ምን ሆነሃል? ምንም እኮ አላስተረፈው። ማንን? አቶ አሸብር ነዋ። አንዱን መንገድ ላይ በዱላ ቀጥቅጦ አልጣለው መሰለ። ሰውም ይሁን እንኳን አይመስለኝም። እንደው ይሄ አሸብር የሚባል ጉድ ከዚህ ሀገር ንቅል አድርጎ የሚያስወጣ ጀግና ይጥፋ። ሰውየው እኮ አውሬ እኮ ነው። ስለት ያወጋው ጥይት አይመታው። ስንቱ ሞክሮ አቅቶታል እኮ። በዛ ላይ እኮ ድግምትማ ሰርቷል ይባላል። የሆነ ሆኖ ለምንድን ነው የመታው? አይንዬን ከወንዝ ውሃ ስትቀዳ አግኝቷት ለምን ውሃ አገሽክ ብለዋት ነዋ። አይንዬ ነቻ የደብተራ ወንድም ልጅ። ምን ነው እሷ ደግሞ ወንዶች ሁሉ አይናቸውን ጣሉባት። ከሷ ውጪ ሌላ ሴት የለም እንዴ? ያ ደብተራ አጎቷ ድግምት አስደግሞላት ይሆናል። አይ እሱ እንኳን መስራት ትቷል አሉ አሁን። እና በጠዋት በሁለት መተተኞች መሃል ገብቶ ጉድ ሆነ መተለኝ። እንዲያ ነው መሆኑ ነው እንዲያ። አይንዬ እኔ ነኝ አጎቴ። አይንዬ የት ሄዳ ነው? ምንድን ነው የምሰማው? ምን ሰማህ አጎቴ? ምንድን ነው አሸብር በአይንዬ ምክንያት ሰው ደበደበ የሚባለው? ሲተናኮላት አግኝቶ ነው? ቢተናኮላትስ ምን አገባው? እንዴት አያገባው? የልጅነት ጓደኛው አይደለችም እንዴ? ጽድቁ ቀርቶ በቅጡ በኮነነኝ አሉ። እሱ እኮ ለምን ሸክም አገዝካት ብሎ ነው እንዲህ የሰው ሰባብሮ የለቀቀው። ወንድም አለ አባን ገደሉት። እኔን አንተ ምን ልሁን ነው የምትል? ምን ሆንኩ? ይሄ ምስኪን አያሳዝንህም?
ያስቸገረሽ መስሎኝ። ያስቸገረኝስ ቢሆን እኔ ደብድብልኝ ብያለሁ። ባትይ የልጅነት ጓደኛዬ። እኔ እንደዚህ አይነት የልጅነት ጓደኛ የለኝም። ቆይ ሰባዊነት የት ገባ? ምንድነው እንደዚህ ጨካኝ አረገ? ለምንድነው ደም የጠማ ወሬ ሆንከው? ከዚህ ማህበረሰብ እኮ ነው የወጣ። ይሄን ማህበረሰብ አላውቀው። ገና በልጅነቴ አንድ አይኔን አጣ። ለፍቅር ብዬ ዝም አለ። አባቴም ቢሆን አንዲት ወቀሳ እንኳን አላሰማ። አባቴንና እህቴን በጠራራ ፀሐይ ተነጠሉ። ሁሉም ዝም አለ። የአባቴንና የእህቴን ገደል አለመናገር ሁሉም አፉን ለጎ። የቤተሰቦቹን ደም የሚወጣ ልጅ እንደሌለው ሰው የአባቴና የእህቴ ደም መናቀር፣ ገዳዩን በውስጣችሁ ሸሽጋችሁ ይዛችሁ ሁላችሁም ዝም አላችሁ። አሸብር ገና በልጅነቴ እህትና ወንድሜን እንዳሳድግ ፈረዳችሁ። ገና ምን አይሽ አሸብራችኋል። የቤተሰቦቼን ደም ከእያንዳንዳችሁ ላይ ይቀበላል። አለቃችሁ። ከአሁን በኋላ ግን በእኔ ምክንያት ማንንም እንድጎዳ አልፈልግም። ያንተ ጥበቃ ያሻኝ። እስኪ ስለ አይንዬ በደንብ ንገረን። ከልጅነት ጀምሮ ነው የምንተዋወቀው። እኔ እሷ አሸብር በጣም የምንዋደድ ጓደኛሞች ነበር። እሷን ሲነኳት አሸብር አነር ታውቃላችሁ አይደል? በቃ አነር ነበር የሚሆን። የአባቷ ሁላ ሲገርፋት ቢጣላ ደስ ይለው ነበር። እኔና አይንዬ ግን ልባችን ይሳሳብ ነበር። የኔ ቤተሰቦች ወደ ከተማ ሲመጡ መለያየት ግድ ሆነ። ሳድግ እሷንም ወደ ከተማ ይዣት እንደምመጣ በልጅነት ቃል ገብቼላት ተለያየ። አሸብር ግን ጥለኸኝ ሄድክ ብሎ ተናዶ ሳይሰናበተኝ ቀረ። እና የልጅነት ቃልን ለመፈጸም ነው እንዲህ የምትሟሟተው? ቃል ቃል ነው፣ አያረጅም፣ አይለወጥም። እስኪ አንተ እሱ እንደሚያፈቅራት አፍቅረኝ። አትሳሳች። እኔ ስላፈቀርኳት አይደለም፣ ቃሌን መጠበቅ ስላለብኝ። አረ አላፈቀርካትም? ምን በወጣ እንዴ? ግን አንቺ ምን ለማለት ፈልገሽ ነው? አላፈቅርሽም ማለቴ እንደሱ መስዋዕት ፈልገ። እናቴ ከአንቺ ጋር አብሮ ከመሆን በላይ መስዋዕትነት አለ እንዴ? ወያኔ ሄሎ ታሙ፣ እንዴት ነህ? ደህና ነኝ። እቤት ሰላም ናቸው? ደህና ናቸው። እንዴት ሆነልህ? ምን ነው አንቺ ከተማ ለመግባት ጓጓሽ እንዴ? የአሸብር ጉዳይ አሳስቦኝ ነው እንጂ። አሸብር ምን ሆነ? እሱማ ምን ይሆናል? እኔን ያገኘኝንና ያናገረኝን ሰው ሁሉ ካልገደልኩ እያለ ነው እንጂ። ወይ አሸብር አድጎም ይሄ ባህሪ አልለቀቀውም። ረብሶበታል። እንደው ከአይኑ ዞር ብል ብዬ እኮ ነው። በእኔ ምክንያት ነፍስ እንዳያጠፋ ሰጋው። እስኪ በቃ ነገ ሄጄ እጠይቃቸዋለሁ። አስጨነቅኩ አይደል? እንደ አንቺ ምን ሆነሻል? እሺ በቃቸው። ሰላም። እሺ እሺ፣ ሰላም ሁኚ። ወንድም አለም ሰማህ እንዴ? ምኑን? ያ የጋሽ ጎሽሜ ልጅ ነው። ይርጋለም ነው? ኧረ እሱ ሳይሆን ታላቅየው። ምን ሆነ? ነገ ጠዋት ለአይንዬ ሽማግሌ ሊልክ ነው አሉ እኮ። ምን ሊሆን? ያው ለምን ይሆናል? ሊያገባት ነው። አሁን እኔ ያለ እተዋቤ ጠላ ቤት ነው። እስኪ እና ያለ ነው።
የት ሄደ? ለአይንዬ ሽማግሌ ሊላክ ነው ስንለው ቱግ ብሎ ሄደ። አይንዬ ልታገባ ኋላ ቆማ አትቀር። ያርግላታ። በል ውስጥ ይችን እንቃመስ። ምን ይዘሽ መጣሽ? የተለመደው አሸብር አሸብር ምን አጠፋው አሸብር? አንተ ማን ስለሆንክ ነው አይንዬ ስጡኝ ለማለት የደፈርከው? አይ መቼም አድገናል፣ እሷም ደርሳለች። እንደ ወጉ እንደ ባህሉ ብዬ አትቀባለሁ። ስለምወዳትና ልቤ ስለከጀላት። አሁን በዚህ ልብህን ላፈንዳው። ምን አጥፍቻ አሸብር? በወጉ ነው ልጠይቅ ያስብኩት። ሽማግሌዎቹ እነማን ናቸው? ጋሽ ከበደና ጋሽ በየነ ናቸው። ህይወትህን ከፈለግካት አይንዬን ተዋት። አይንዬ የልጅነት የኔ ብቻ ናት። እሺ አካሌ መጣሽ። እስቲ ቀፊ እንዳትጠጋኝ አንተ ፈሪ! የኔና አባትን ደም በቀል ያቃተ ፈሪ ነህ። እንዲያ እኮ አይደለም አካሌ፣ ገዳያችሁን አጥቼ ነው። ስለፈራህ ነው እንጂ በልጅነት አንድ አይነን አጥቼ ዝም አልክ። አባቴን ገደሉት፣ ዝም አልክ። እኔ እህትህ ሩጬ ሳልጠግብ በአበባነቴ ቀጠል፣ ዝም አልክ። ፈሪ ነህ ፈሪ። ቃል ገባልሻለሁ፣ ሁሉንም አለቃችሁ በቀላችኋለሁ። ቆይ እስከ መቼ ነው ደማችን እሳት መልስ እጅን አጣጥፊ የምትቀመጠው? ምን እስከሚነጥቁ ድረስ ነው የምትጠብቀው? ይኸውልሽ አካሌ፣ ፈሪ ነህ ፈሪ ነህ አይደለው? አጎቴ ምንድነው ነገሩ? ማንን ነው የጠየቁት? አንቺን ነው እኔ እና ምን አልካቸው? ትንሽ ጠብቋት፣ ቢያንስ ትምህርቷን ትጨርስ፣ ከዛ ወዲያ እንደፈቀዳችሁ አልኳቸው። እንደፈቀዳችሁ? አይኔ እሱን ጊዜው ሲደርስ ብናየው አይሻልም? መቼም ከባህልና ከወግ አንወጣም። እነሱስ በወጉ አይደል የጠየቁት? እሱን ለጊዜው ብንተው ይሻላል። ለመሆኑ ማን ነው ጠያቂው? አሸብር። አሸብር? ወዴት ነው? አይንዬ አይንዬ! ታት
ሽማግሌው ምን አሉ? ቢያንስ ትምህርቷን እስከምጨርስ ይታገሱ ብለዋል። እሷን ከኔ ለማስመለጥ ጊዜ መግዣ መሆኑ ነው። የቻልነውን ያህል ሞክረናል። አንተም ብትታገዝልን መልካም ነው። መሄድ ትችላለህ። ታከለን እኮ ከብቶቹን ሲመልስ አግኝቸው ሽማግሌዎቹ አይሆንም አሉ አለኝ። በወጉ በተጠየቁ እንደ ሌሎቹ ወንዶች ጠልፎ መውሰድ ያቃተ መስሏቸው ነው። ለካ ለዚህ ነው ከተራራው ላይ ስልኳን ይዛ ስትሮጥ ያየኋት። ምን ልትሆን? ለዛ ለተሙርት ደውል ይሆናል እንደለመደችው አስጥለኝ ብላ ልትነፈርቅ። አሁን ተሙ ከምን ሊያስጥላት ነው? ወንድሜ እኮ አሸብር ነው። በለጠ ታከለን አግኝተን አሁኑ ነው የምንሄድበት ቦታ ተከተል። በቂ እንግዲህ ከሴቶቹ በምን እንደምትለይ እናያለን። ሄላኒ ስልክሽን በጉጉት ስጠብቅ ነው የደወልሽው። እባክህ በቶሎ ውሰደኝ፣ መቆየቴም ጥሩ አይደለም። ምን ነው? ምን ተፈጠረ? ዛሬ ለኔ ሽማግሌ ተላከ እና ጋሽ ተምትን ምን አሉ? ትምህርቷን እስክትጨርስ ጠብቁ አሉ። ግን የሚሆን አይመስለኝም። ምኑ ነው የማይሆነው? ቆይ ማን ነው? እና ምን ማድረግ ነው ያለብን? አላውቅም። የሆነ ነገርማ ሆናለች። እየጮኸች እኮ ነበር። በስልክ የሚታወቅበት አጋጣሚ የለም? ምን ስልክ? እዛ ተራራው ላይ ካልወጡ መች ይሰራና? እና ቆይ ምን ተሻለ? ግን በቃ መሄድ አለብኝ። ምን? አዎ ምን እንደሆነች ሳላረጋግጥ እኔ ተረጋግቶ የሚቀመጥ ልብ የለኝም። እንዴ እናትና አባትን ወዴት ሄድኩ ልትል ነው? ለአንድ ሳምንት ገጠር መሄድ እንደምፈልግ ነግራቸዋለሁ። እሺ እኔም አብሬ እመጣለሁ። እኔም አብሬ እመጣለሁ።
አለሜ አቤት አጎቴ። አይኔ እኮ ሄዳ ቆየች። ምን ሆና ነው? እስቲ ወጣ በይና ያያት። አይ ያው እዛው ተራራው ጋር ትሆናለች። በቃ ሂጅ ልያት። ወገባችሁን ጠበቅ አድርጉ። ወዴት አካባቢ ነው? አይ ከዚህ እንኳን አይታይም። ትንሽ የእግር መንገድ አለው። ደግሞ እኮ እዛ ሂጄ ህልሜንም ማሳክቼ እናንተንም ወስዳችኋለሁ። ቢያንስ ትምህርቷን ትጨርስ፣ ከዛ ወዲያ እንደፈቀዳችሁ አልባችሁ። ልጄ ምን ሆነች? የት ነች? አጎቴ የለችም። ስልኳ መሬት ላይ ወድቆ ነው ያገኘው። ወይኔ 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 ልጄ ወይኔ ልጄ ወይኔ ልጄ፣ እንደፈራሁት ተቀደምኩ። የወንድሜን አደራ በላው። የት ነች ልጄ? ወይኔ 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 ጉድ አደረገኝ። ወይኔ ወይኔ አጎቴ እንደዚህ አትሁን። እኔ አሁን ሌላ ቦታ ፈልጌ አመጣታለሁ። አንተ ቁጭ በል። ኑ በዚህ ነው። አንደርስም እንዴ? ቆይ ደርሰናል እኮ አሁን ትንሽ ነው የቀረን። አረ ከጠፋብህ ጠፋብኝ በልና ቁርጡን ንገረን። አንተ ያደግኩበት ቀዬ ነው የሚጠፋኝ አልመሰለኝ። እየመሸ ነው እኮ። በል ወሬውን ተውና ኑ ተከተሉኝ። ፈጠን ፈጠን በል። አይንዬ እኔ ነኝ አጎቴ። ምን አገኘሽ? ድምፅም የለ። የቀየውን ሰው ሁሉ ጠየቅኩ፣ አየሁ የሚል አንድም የለ። ላውሬ ሰጠሁሽ የኔ ልጅ፣ ላውሬ ሰጠሁሽ ልጄ። አጎቴ ብርድ ነው፣ በቃ ወደ ቤት ግባ። ልጄን ብርድ ላይ ላውሬ ሰጥቼ ነው ቤት የምገባው። አላረገውም። እሺ በቃ ብርድ ስለሆነ እዚህ ጋር ሳት ላንድድ። ኧረ ተሙ መንገድ ሳይጠፋብህ አይቀርም። ደርሰናል። ተሙ በቃ እዚህ አካባቢ ያሉትን ሰዎች ጠይቀን አሳድሩን እንበል። እውነቴን ነው። በዚህ ምሽግ ገደል ብንገባስ? ደርሰናል። ትንሽ ነው የቀረን። እውነቴን ነው። እንደውም ያ የሚታየውን ቤት ጠይቀን አሳድሩን እንበል። ሲነጋ መንገድ እንቀጥላለን። አልቃሾች ደርሰናል አልኳችሁ። አትሰሙኝም? ይኸው የምንሄደው እዛ ቤት አይደል እንዴ? ማርያም ቨርሲ ደርሰናል። አጎቴ ሰዎች ወዲህ እየመጡ ነው መሰለኝ።
የምን አይንዬን ይዘዋት እየመጡ ይሆን? ሰላም ለዚህ ቤት። አብዬ ተምትም ሰላም ነው? እግዚአብሔር ይመስገን። እነማን ናቸው? እረሱኝ እንዴ? ተሙ ነኝ አብዬ ተምትም። ተሙ ያታውቅቸው ልጅ? አዎ። እንዴት ነው? እንዴት ነህ? ሰላም ነው? ደህና ነህ? እንዴት ነው? እንዴ ከምሽት ምን እግር ጣለ ልጄ? አይ ድንገት መጣን አይደል? አዎ። ተዋውቋቸው፣ ጓደኞቼ ናቸው። ይሁን፣ ግቡ፣ ገባ በሉ። እንዴት ናቸው? እህትየዋ ከቄ ሁሉ ስታስስ ነው አለችው አሉ። ማን አየው ሊላት እንደው ለፊ ቢሏት ነው። አሁን ከማንም እንደማበልጥ ታውቃለች። የልቃውን ገብቶ ዋጋዋን መስጠት ነው። ትይራስ ስልኩ ሳይዘጋ እየጮሽ ድምጿ እየራቀ ሄደ። እኔም መልሼ ደጋግሜ ብደውል ስልኳ አይነሳም። እኔም ልፈልጋት ሄጄ ስልኳ መሬት ላይ ወድቆ ነው ያገኙት። ምን ገጥሟት ይሆን? በቃ ተጠልፋለች ማለት ነው። ተጠልፋለች? ይሄ ነገር አሁንም አልቀረም እንዴ? ማን ሊጠልፋት ይችላል? ምስኪን ስታሳዝኝ። ቱኔ እባክሽ አስመልጪ፣ አስውጪ። ብችል ደስ ይለኝ ነበር። ለነገሩ ወንድሜስ ምን ያርግ? በወጉ ጠየቀ። ያ ደብተር አጎትሽ አሻፈረኝ አለ እንጂ ያላሰበውን አሳሰቡት። ለነገሩ ላንቺም የሚሻልሽ እሱ ነው። ሀገር መንደሩ የሚፈራው የብረት መዝጊያ ሆኖ ልታገቢ ነው። እኔ በዚህ ሰዓት ማግባት እንደማልፈልግ ታውቂ የለ? አይ እንግዲህ አንድ የፈሰሰው አይታፈስ። መስማማቱ ነው የሚበጅሽ። ባይሆን አሁን እችን ቅመሽ። እሱን ተይውና አሸብር እንዲለቀኝ አስማሚው። አይ እንግዲህ አልበላ ካልሽ እንደ ሕፃን ልጅ በግድ አላጎርስሽ። ብልጥ ከሆንሽ ለራስሽ ወቂበት። ምክሬን ስሚ። ቱኔ ወንድም አለም አሁን ምንድነው የምናደርገው? ለጥቂት ጊዜ ምንም እንዳልተፈጠረ እናስመስላለን። አዎ አሁን ቢጠይቁንም አላየንም አልሰማንም ማለት። አዎ ማንም እንደማያስጥላት ስታውቅ ተስፋ ትቆርጣለች። የዛኔ የግዷን አደቧን ገርሳ ትስማማለች። ሆ እቺ ጥጋበኛ ምን ነው አልበላም አለች? አረ ጥጋቧ መስልክ ካለው ይሄ ደረቅ ድርቆሽሽን ከፊት የዞር አድርጊልኝ ብላ አልተፋችብኝም መሰለ። ያመተተኛ አጎቷ መጥቶ ያበላት እንደሆነ እናያታለን። እስኪ ደሞ እኮ ንግግሯ ያ ሴት ወንድምሽ እንደ ወንዶቹ መሆን አምሮት ነው የጠለፈኝ። ወይ ጉዱ ሳይፈላ ቶሎ እንዲመልሰኝ ንገሪው አላለችም መሰለ። የምን ጉድ ሊመጣ? ማንን ተማምና ነው? ያ ከተማ ቀመስ ተሙን ይሆናል። ስጋ ቁጠር ቢሉ ጣፊያ እንዳላሉ። እስኪ እናያታለና እናያታለን። ባይሆን ሁሉንም ቶሎ ፈጣጥሞ ያበጠ ልቧን ማስተንፈስ ነው። ያን ጊዜ አንገቷን ደፍታ ትኖራለች። እንዴት አደራችሁ? እንደምን አደራችሁ? ግቡ ግቡ ግቡ። ሰላም ነው? እግዚአብሔር ይመስገን። አሁን ማድረግ ስላለብን ነገር እናውራ። አንድ ይሆናል። በቃ ተጠልፋለች። መልስ ማለት ሞኝነት ነው እንዴ? በቃ ምንም ማድረግ አንችልም። ባይሆን ጥሩ ነበር፣ ግን ሆነ። በቃ በሌሎቹ ላይ ሆነው ነው በሷም ላይ የሆነው። እጃችንን አጣጥፈንማ መቀመጥ የለብንም። እንኳን አይንዬ ከብት ሲጠፋ አውሬ እንዳይበላው ይደረግ የለ እንዴ?
ቢያንስ እኛ የሆነ ነገር እስክንፈጥር ድረስ እሱ እንዳይነካት ማድረግ ያለብህን ነገር አድርግ። እንደዛ ማድረግ አልችልም። ልጄን አደናለሁ ብዬ ባሰ ነገር ውስጥ ከተታተስ ትችላለህ። አቅም አለክ። አይንዬን ለማዳን ተጠቀምበት። ዳግመኛ ላልመለስበት ለራሴ ቃል ገብቻለሁ። ለመጨረሻ ጊዜ አልችልም። ትችላለህ። ለአይንዬ ስትል አድርገው። አላደርገው። ከሰዎች ጋር ተጋጭቻለሁ። ደም መቃባቴ አይቀርም። ለልጆቼ ለአይንዬና ላለሜ ስል መኖር አለብኝ። ጥይት እንዳይመታኝ እንድታደርግልኝ እፈልጋለሁ። ወንድም አለ ስሙን ቄስ ይጥራውና ያተሙ የሚሉትን ምሽት ገባሉ። ከምኔው ከተፋለ እባክህ። ደግሞ አንድ ወንድ ልጅና አንድ ሴት ልጆቹን አስከትሎ ነው የመጣው አሉ። ለምን ሙሉ ከተማውን አስከትሎ ይመጣል? አይንዬን እንደሆነ ከኔ ማን ወንድ ነው የሚወስዳት? የማይገፋውን ባይሞክር ይሻለዋል። ጥሩ። አሁን ምን ታደርጉልኛላችሁ መሰላችሁ? አይደለም አይንዬን እጄ ላይ ያለችውን ይቅርና ይዞ የመጣውን እንደምነጥቀው በተግባር ታሳዩልኛል። ማለቴ ብቻችንን ምን ነው አራህኒ? አረ ምን በወጣኝ ታዲያ ቶሎ ቶሎ በል። እሺ አሁን እሺ እና ምን እናድርግ? ሄጄ ማዋራት አለብኝ። እንዴ ምን ሆናል? እንደነገሩን ከሆነ እኮ ሰውየው በጣም መጥፎ ሰው ነው። እኔ ላይ እንኳን የከፋ ነገር አያደርግም። አብሮ አደጌ ነው። እሺ ለማንኛውም ተጠንቀቅ። አሁን አይንዬን የት አረጓት ነው የሚባለው? የት ያረጋታል ብለሽ ነው? ይሄን አንዱ ጋር ደብቋት ነው የሚሆነው። ቆይ ካልሆነ ግን ለምንድን ለፖሊስ አናመለክትም? እዚህ እኮ ጠለፋ የተለመደ ነው። በዚያ ላይ ትርፉ ደም መቃባት ነው። ማን ከሱ ጋር ይካፋል ብለሽ ነው? እና በቃ ዝም ነው የሚባለው? እዚሁ ቀይ እየተኖረ ኮከ ልማዱ ወጣ። በጣም ነው የሚያሳዝነው። አሸብር እንዴት ነህ ጓደኛዬ? ምን ነው ተነስታ አታክፈኝም እንዴ? ረሳኸኝ? እንዴት ረሳሃለሁ? ለእርሳስ ብል እንዴት ይችላል? አሁን አድገናል፣ በስለናል አይደለም እንዴ? ይልቅ አንድ ነገር ላማክር ነበር አመጣጤ። ምን የሆነ እባክህ ከከተማ ድረስ እንዲህ ሲያበረህ ያመጣ? የአይንዬ ጉዳይ። ቀጥል። አይንዬ ትልቅ ህልም እንዳላት ታውቃለህ። ከተማ መታ ትምህርቷን እንድትቀጥል እኔ ነገሮችን እያመቻቸውላት ነበር። እናማ መልሳትና ትምህርቷን ትቀጥል።
ማን ነው አሸብር ጠልፏታል ያለ? ሽማግሌ ልከህ ትምህርቷን እስክጨርስ ታገስ መባልን ሰምቻለሁ። እኔማ አክብሬያቸው በወጉ እንደ ስርዓቱ ሽማግሌ ልኬ ነበር። እሱ ገና አነስኩባቸው። ሸብር ማንም አልከለከለህም። ትምህርቷን እስክጨርስ ታገስ ነው ያሉክ። ታስበኝ እኔ ነው ቂል የሚመስልህ? አይደለም እኮ ይኸውልህ፣ በቃ ጊዜው ሲደርስ ማድረግ ያለብኝን አሳውቃቸዋለሁ። አሁን መሄድ ትችላለህ። ከስንት ጊዜ በኋላ መተህ ስለጠየቀኝ አመሰግናለሁ። ያው ገና ጨርሻለሁ። ታም ዳግመኛ እንዳትመለስ። ያት ሂድ አምጣት። ያቻትልህ አንተ አታመጣትም እንዴ? ፈሪ ኋላ እንዳትከብደኝ ብዬ ነው። ለሸክሙም ቢሆን አንተ ትሻላለህ። አቤት አቤት! አሁን አንተ የኔ ጓደኛ ነህ። በቃ አልፈራውም። እስኪ ሂዳ እስኪ ሂድ። እሄዳለሁ። ደሞ ሴት ልፍራ እንዴ? እስኪ ሂዳ አጋደመችው። ኧረ ጠንከር በል በለጠ በለጠ በሌ በለጠ በለጠ እንዴት አክዬ በለጠ እንዴት ሆነ? እባክህ በቀላሉ የሚሆን ነገር አይደል። መጀመሪያም እኮ ነግሬያችኋለሁ። ሽማግሌ እስኪመጣ ጠብቀን ነገሩን ይሁን ብለን ፈቅደን ከዛ በኋላ በሰላም መኖር ነው የሚሻለው። እንደዛማ አይሆንም እና ደም ትቃባ። ሄርሜላ ሄርሚ ምን ሆነች? ያሸብር ወንድምና ጓደኛው ጠለፏት። ምን? ቆይ ምን አይነት ሀገር ነው? ህግ የሚባል ነገር የለም እንዴ? እሺ ወሬ ነው ሰራ ንገሪ። ተረጋጋ። ምንድነው የምረጋጋው? አሁንም አንድ የሆነ አለ ትሉኝ ነው? የተጠለፈችው እኮ ፍቅረኛዬ ናት። አሁንማ ዝም አንልም። ማድረግ ያለብንን አድርገን ልናስመልሳቸው ይገባል። እቺ ልጅ እኮ ከከተማ እዚህ ማታውቀው ሀገር የመጣችው እኔም ብላ ነው። በችኮላና በንዴት የሚሆን ነገር የለም። ተረጋጉና ማድረግ ያለብንን ነገር ማድረግ ነው። አልረጋጋ፣ በጭራሽ አልረጋጋ። በእልህ መጓዝማ ትርፉ ደም መቃባት ነው። እንቃባ። የሱም ነፍስ የኛም ነፍስ ነው። ቆይ አጎቴ የሚለውስ በርቱጡ ሂዱ፣ ያሻችሁት ነው። ይሄው ሰዓት ይህን አይደል የፈለጋችሁት? የእነሱ ቤት ነዶ የእናንተ ቤት የሚተፍ ከመሰላችሁ ሂዱ። ምን ያፈዛቸዋል? አሸብር እኮ ጥይት አይመታውም። በዚያ ላይ ለተጠለፉትም ለእናንተም ሆነ ለእኛ አይበጀንም። እሱ በስሜት ሲነዳ፣ እኛው በትኩረትና በማስተዋል ነው መጓዝ ያለን። ክፈቱልኝ! ብትከፍቱልኝ ይሻላችኋል። ክፈቱልኝ! አትልፊ፣ ማንም አይሰማሽም። ቢሰሙሽም ማንም ደፍሮ ያስጥልሽ። ባልሳሳት አንቺ አይንዬ ነሽ? አዎ። እንዴት አወቅሽ? እኔ ተሙ ጓደኛ ነኝ። በስልኩ ስጮይ ስለሰማን እኔና ፍቅረኛ ተከትለ ነው መጥተን ነው። እና ተሙኔን ለማዳን እዚህ ድረስ መጣ? አዎ መጥቷል። አይድሌ
የኔ ሳይንስ እሱንም ችግር ውስጥ ልከተው ነው አይደል? አይዞሽ እሺ፣ ከዚህ በሰላም ነው የምንወጣው። እሺ እርግጠኛ ነህ እዛ ቤት ነው ያለችው? አዎ እርግጠኛ ነኝ። ቶኔ ቁርስ ሰታት ነው መሰለኝ ሳህን ይዛ ስትወጣ ተያየ። ልክ እኔን ስታይኝ ደንግጣ በሩን ዘጋችው። በሉ እየተጠነቀቃችሁ ራሳችሁን እየጠበቃችሁ ካገኘ ይለቃችሁ። ቀንሳት እስኪ እንደዚህ አለው። ስማማ የቆጡን አወርድ ብላ የብብቷን ጣለች ሲባል ሰምተሃል? እኔ የምለው አሁን ወደ ከተማ ሲገቡ ምን ብለው ሊነግሯቸው ነው ለቤተሰቦቻቸው? አስወስጄ መጣሁ አስወስጄ እያሉ ይዘፍናሉ። ስማ ዛሬ ሌሊት አይንዬን ወደ ተዘጋው ወደ አያታችን ቤት እንወስዳታለን ብሎ አረቄውን በልክ አድርጎ። ቆይ ያቺኛይቱ ምን ልናረጋት ነው? እንግዲህ እሱ የሚለውን መስማት ነው። ቆይ አየሩ እዚህ ጥሩ ስለሆነ አረቂያችንን ይዘን እዚህ እንጫወት፣ ሰዓቱ እስኪደርስ ይሻላል። ወንድም ዓለም እያለ እንደ ልብ መጫወት አልቻልንም። እስኪ ዛሬ በደንብ እንጫወታለንና እኔ እኮ ነው ሙሉ ሽንቱን የጨረሱ። አይዞህ ሄደዋል አይደል? እሺ አሁን ምንድን ነው የምናደርገው? አሁን ምንም ማድረግ አንችልም። ይልቅ ይኸውልህ ተመልሰው ሳይመጡ ቶሎ እንውጣ። እንዴ ሳንይዛቸው ማን እንውጣ? ምን ሆነሃል? እዚህ የጥይት ራት መሆን አማራ? እኛ ስንተርፍ እኮ ነው እነሱንም ማትረፍ የምንችለው። ይልቅ እሺ በለኝ ቶሎ እንውጣ። ሴቶቹን ሁለት ቦታ የሚያደርጓቸው ከሆነ ተከፋፍለው ነው የሚጠብቋቸው ማለት ነው። ያ ደግሞ ለእኛ ጥሩ እድል ይሰጠናል። የአቅማችንን ሁሉ ተጠቅመን አስለቀቀናቸው በፍጥነት ወደ ከተማ መመለስ ይኖርብናል።
አዎ መሄዳችን። በሉ እንግዲህ መብርሃን ትከተላችሁ። አሜን። ለማንኛውም ሻንጣችሁን አዘጋጅቼ እጠብቃችኋለሁ። ከተሳካላችሁ ቶሎ ይሄን ቀይ ጥላችሁ መጥፋት አለባችሁ። እንግዲህ ያው ካለመሞከር መሞከር ይሻላል። ቢያንስ አልጸጸትበት። ለኔ ብላ ከከተማ እዚህ ድረስ የመጣችውን ሄርሜላ ማትረፍ አለብኝ። ጸልይልኝ። ለታሙ ይህን ያህል እናንተ አይንዬን ለማዳን ከቆረጣችሁ እኔ ወደ ኋላ ማለት አልችልም። በማንኛውም መልኩ ይሄን ሽመል ከያዘ ይፈዛል። የዛኔ ስራችሁን ለመስራት ጊዜ አላችሁ። ግን አጭር ጊዜ ቢበዛ ለማምለጥ 20 ደቂቃ ይኖራቸዋል። ከነቃ በቅድሚያ ሊመጣ የሚችለው እዚህ ስለሆነ እንዳገኛችኋት እናንተ ወደ ከተማ ሽሹ። እሺ፣ እናመሰግናለን። የሚመጣው ከባድ መሆኑን አውቃለሁ። ከቀናኝ አንድ ምፈልጋት እጽ አለች። እሷን ፍለጋ ሄዳለሁ። እሺ፣ ይቅናህ። እንግዲህ በልና እንሂድ። እየጠጣ እኔ የምለው አይንዬንስ አሸብር ሊያገባት ነው። ያችኛይቱን እዚህ አስቀምጦ ምን ሊያረጋት ነው? አላወኩም። ግን አይንዬን ወደ ተዘጋው ቤት ይወሰዳት እችን ሊመልስላቸው ስላሰበ መሰለኝ። ግን ምን ማድረግ እንደሚችል ተረድቷል መሰለኝ። ቆይ እኔ የምለው አንተ መች ነው እንደ ወንድም ጀግናው እንደሚወጣ? ከአንድ ቤት ሁለት ጀግና ምን ይሰራል? አልሰሜን ግባ በለው አላ። ያቺ የታይ ተፈሯ ልጅ ወድማ ስታሯሩጥ ያልሰማው መስሏል። ምን ያደርጋል ታዲያ? ወንድነቴን አሸብር ቢፈቅድልኝ አሳይህ ነበር። ወደ አሸብር ቤት የሚወስደው መንገድ ይሄ ነው። ይሄ ደግሞ ወደ አያቱ ጋር ነው። ምን እናድርግ? ሰዎች መከፋፈላቸው ለኛ አሪፍ ነው። አንተ ወደ አይንዬ ሂድ፣ እኔ ደግሞ ወደ ሄርሜላ ልሂድ። ልክ ብለሃል። ሁለታችንም ጉዳያችንን ቶሎ ጨርሰን የት እንገናኝ? ቤት በኩል ወደ ከተማ እንደሚያስወጣ እኮ አላውቅም። በቃ እዛው ቤት እንገናኝ። እሺ ይቅናህ። በቃ ትዝ ይልሻል ያኔ እዚህ እየመጣን ስንጫወት አያቴ እያየችን እናንተንማ ስታርጉ ድል አድርጌ ነው ምድራችሁ ስትለን? በግድ ግን ይዘህ መጣ አታውቅም ነበር። ልብሽ ከኔ ጋር ነበረ። ከነኩሽ እንደማልመራቸው ስለሚያውቁ ማንም አይነካሽም ነበር። አንቺም በዚህ ደስ ይልሽ ነበር። አሁን ግን ባንቺ ምክንያት ከሰው ጋርም ስጣላ ደስ አይልሽ። ልብሽም ተሙ ከዚህ ተሄደ በኋላ አብሮት ወደ ከተማ ሸፍቷል። አሁን ጊዜው ተለውጧል። በጉልበት የሚሆን ነገር የለም። የልጅነት ህልሜ ነበርሽ። ህልሜን ደግሞ ማንም ቅየት እንዲያረግብኝ አልፈቅድም። ልጅ እያለሽ ማንም እንዳይነካሽ እንዳረኩሉ አሁንም ማንም እንዲነካሽ አልፈቅድም። አንቺ የኔና የኔ ብቻ ነሽ። እኔ ካልፈለኩ እኔ ፈለኳ። አሁን ይሄን ያህል ከተናፈሽ ይበቃሻል። ተነሽ ግቢ።
ወንድም አለ ናፈከኝ እኮ ዓለም ናፈቀች። በስስት እያየህ አካሌ ስትለኝ መስማት ናፈቀኝ። አባዬም ናፍቀዋል። አንተ ግን አልናፈቀህም? ደግሞ ምን ሆነህ ነው? የደከመህ ትመስላለህ። ማረፍ አለብህ። ወንድም ሽንቴ መጣ። አፈራለሁ። ሽንቴ መጣ፣ ሽንቴ መጣ። ባልቶ መጣ። ተረጋጋ። እኔ ለመነጋገር ነው የመጣሁት። ምንም የምንነጋገረው ነገር የለም። አሸብር ማውራት አለብን። ተመልሰ እንዳትመጣ ብዬህ ነበር። እንዴት ነው ተመልሼ የማልመጣው? ጠላፊውም ተጠላፊዋም ጓደኞቼ እኮ ናችሁ። አሁን በመጣበት እግር ትመለሳለህ አትመለስ? አይንዬን ሳሊስ የትም አልመለስም። በልጅነት አንድ አይኔን ስነጥቀኝ ዝም አልኩ። አሁን ግን የልጅነት ህልሜን አንድ አይኔን ስነካብኝ ዝም አልልህ። አጋድማ ለአይንዬ ስል ለመሞት ዝግጁ። ከልጅነቴ ጀምሮ ስጠብቃትና ስንከባከባት የቆየሁት በልቤ ፍቅሩ አሰላለፈ። የልጅነት ህልሜ ደግሞ አይኔን ብቻ ማግባት። በአይኔ የመጣ ደግሞ ሁሉም ጠላቴ ነው። እንደዛ ከሆነ ናግጠመኛ። ለትሞት ቆርጠሃላ። ናግጠመኝ። ተነስ፣ ዱላ ናት። አንተ እንኳን ላይኔ ለራስህም አት ልፍስ አየሽው አይደል? አንቺ ጀግና መሬት ተጠቅልሎ ተነስ፣ ተነስ፣ አግጠመኝ። ብልጥ ተሆንክ የምልህን ስም። ተነስ። ምንም ብታረገኝ አይንዬን ሳሊስ ከዚህ አልመለስም። ግደለኝ ከፈለክ። ካልሞትኩ ካልክ እንግዲህ ምን አደርጋለሁ? ተነስ፣ አግጠመኝ። ተነስ፣ ዱላ ናት። አሳይ
እኛን ደብድበው ልጅቷን ወሰዷት። በሩ ክፍት ነው። አይንዬስ እነተሙስ እንዴ አልደረሱ? ተለያይተን ነበር እኮ ይሄድነው። ምን አጋጥሟቸው ይሆን? እሺ እነሱ ይመጣሉ። እንደመጡ መሄድ ስለሚኖርብን እስከዛ ሻንጣችንን እናዘጋጃለን። ፍጠን። አሁን ቶሎ ከዚህ እንሄዳለን። ቆይ አጎቴ ሰላም ተይ ሳይተይ ጊዜ የለንም። ይኸውልሽ በስልክ ታገኛቸዋለሽ። አሁን ንፍጠን፣ ቶሎ በሉ። አሸብር የምታመልጡ ይመስሏችሁ ነበር? አሸብር በቃ ተውን። በልጅነታችን ይሻለው በጸባይ ጠየፍ እምቢ አላችሁ። ነፍሳችሁን ነው የምወስደው። ደም መቃባት አይደል የፈለጋችሁት? ተው አሸብር፣ በኋላ የሚጸጽትህን ነገር እንዳታደርግ። ቅንጣት ታህል አይሰማኝም። እሺ እኔ ውሰደኝ፣ እኔ እንደፈለግህ አድርገኝ። እነሱን ግን ተዋቸው። ዋና ጠላቴ ማን ነው? ናውጣ እኮ ነው። ናውጣ። ተው ውጣ ብያለሁ። ተው አሸብር፣ ተው ረፍ። ና ወደፊት ውጣ። አሸብር ጆሮ ላይ ይሄ የከሸፈ ደብተራችሁ ሊያስጥላችሁ እንደ ወንድ መሳሪያ ደቅኖ መጣ። እኔ ሰላምን ፈላጊ ነኝ። አሸብር ጭንቅላቴን ነው መምታት የፈለግ? ምኔን ነው መምታት የፈለግ? ተኩስ። ልቤን ነው። ካልተኮስክ ተኩስ። ተኩስ። ልተኩስ ነው። 1 2